አስቡት ለሰርግ ተጠርታችሁ ልዘፍኑ እንደዚህ አይነት ተፈጥሮ የሰው ልጅ ያለነው ግን የሰው ልጅ የሚመስል ነገር ሲያጋጥማል። አዎ በትክክል ሰምታችሁኛል። ለሰርግ ተጠርታችሁ ያን ሁሉ ሰው ሳይሆን ስታገኙት ይሄን ያጋጠማት እቺ ከጀርባ የምትመለከቷት ሴት። ይሄ ሁሉ ታሪክ የሚጀምረው ኩዌት ውስጥ ነው። የኩዌት ታዋቂ ዘፋኝ ናት፣ ኖራ ትባላለች። ኖራ ብዙ ጊዜ የምትታወቀው እነዚህ ዌዲንግ የሰርግ ዘፈኖችን በመዝፈን ነው የምትታወቀው። ኖራ ኩዌት ውስጥ ቢዮንሴ ኩዌት ተብላ ትታወቃለች። በጣም ታዋቂ ዘፋኝ ነች። እንዳልኳችሁ የሰርግ ዘፈኖችን በመዝፈን ነው የምትታወቀው። ከዛን አንድ ቀን እረፍት ላይ በነበረችበት ስልክ ይደወልላታል። ስልክ የደወለች ሴት ነች። ከዛ ስልኩን ታነሳና አቤት ምን ልርዳሽ? አዎ ኖራ ነሽ? አዎ ታዋቂያ ኖራ? አዎ አመሰግናለሁ ስላደነቅሽኝ ትላትና ወሬውን ይቀጥላሉ። እባክሽን ዛሬ የልጄ ሰርግ ነበርና መጥተሽ እንድትዘፍኝ ፈልጌ ነው ትላታለች። ከዛ አው ዛሬ እረፍት ላይ ነኝ፣ ባንዶችም እረፍት ላይ ናቸው፣ ስለዚህ አልችልም ትላታለች። ከዛም በዚህ ሰዓት ነው ሴትዮዋ እሷን መለመን የጀመረችው ማለት ነው። ከዛ እባክሽን ብቸኛ ልጄ ናት እና ዛሬ አንቺን ካየች ደስ ነው ምላት፣ እኔ ደግሞ ደሷን እፈልጋለሁ ትላታለች። አስጨነቀቻት። ፋይናሊ ኦፈሩን አክሰፕት ታደርጋለች ማለት ነው። በዚህ ጊዜ ኖራ ትሄድና ለባንዶቿ ትነግራቸዋለች። እባካችሁ ዛሬ አይናው እረፍት ላይ ናችሁ፣ ግን ለምናችሁ እባካችሁ ሄደን እንስፈንላችሁ፣ ያው ትልቁ ዓላማችን ሰው ማስደሰት አይደለም ትላቸዋለች። ከዛ እነሱም እየተነጫነጩ እሺ በቃ ይሁን ካልሽ ያው ካንቺ ትእዛዝ አንወጣ ምናምን እያሉ ኦርደሩን ተቀበሉ። ከዛን በተባሉበት ቦታ ላይ ሲደርሱ ቤቱ እንደዚህ አይነት ነበር እንደምትመለከቱት ማለት ነው። ከዛን ወደ ውስጥ ገቡ። ወደ ውስጥ ሲገቡ ሴትዮዋን አገኘቻት ኖራ ማለት ነው። ያወራችትን ሴትዮዋ በስልክ ያወራቻትን ሴትዮዋ አገኘቻት። እንዴት ነው ምናምን የሚል ጭዌ የተነሳ ምናምን ነገር አወሩ። ከዛን እናንተ የምትዘፍኑት ከዛን ቤቱ እንደምትመለከቱት ወደ ውስጥ ሲገቡ በጣም ሰፊ ቤት ነበር። እነሱም ተገረሙ። ዋው ከዚህ በፊት እንደዚህ አይነት ቤት ሰፊ ቤት ውስጥ ፐርፎርም አድርገን አናውቅም፣ ይሄ ያምራል ምናምን ብሎ ማውራት ጀመሩ ማለት ነው ሰበራሳችሁ። ከዛን ሴትዮዋ ከኖራ ጋር እያወራች የቱ ጋር ፐርፎርም እንደሚያደርጉ መድረኩ ምናምን እያሳየቻት መንገዳቸውን ጀመሩ። ከዛን እዚችኛዋ ሩም ውስጥ ገብቶ ልብሳቸውን እንዲቀይሩና የሚያስፈልጋቸውን ነገሮች እዛ ውስጥ እንዲያስቀምጡ ሴትዮዋ ለኖራ ትነግራታለች ማለት ነው። ኖራ ገና ወደ ቤት እንደገባች ሴትዮዋን ስታገኛት እጇን ጨበጠች። ሰላም ከተለዋወጡ በኋላ እጇን ስትጨብጣት እጇ የሰው ልጅ ላይክ ፊሊንግ የለውም፣ እንደ ላስቲክ ነገር ነው። ከዛ ነው ይሄ ነገር ምን ሊሆን ይችላል ሜይ ቢ አማት ሊሆን ይችላል ምናምን ብላ መጠራጠር ጀመረች። ግን ጥሩ ፊሊንግ አልተሰማትም ነበር። ይህንን ግን ለጓደኞቿ ለባንድ ሜምበር አልነገረቻቸውም ነበር። ኖራና ባንዶቿ ፋይናሊ መድረክ ላይ ወጥተው መስፈን ጀመሩ ማለት ነው። ኖራ እንዳልኳችሁ ቅድም ለባንዶች አልነገረችም ነበር፣ ግን ይሄ ነገር ጭንቅላቷ ውስጥ ኮንፊውዥን እየፈጠረ ነበር። ከዛ እየዘፈኑ ባለበት ሰዓት ከዛን እሷ ትላለች ማለት በቃ በሀሳብ ሄዳለች ምናምን ነገር ያ ነገር ጭንቅላቷ ውስጥ እየመጣ ምናምን ረብሻት ጀመረ። ከዛን አንዱ የባንድ ሜምበር ከጀርባ ነካ ያረጋትና ከዛ ሎራ ምን ነሽ ዮ ዌክ አፕ ምናምን ይላታል ማለት ነው። ከዛ በኋላ በዛ ጊዜ ነው ኖራ እንደደነገጠች እነሱ የተረዱት ማለት ነው። ከዛ ምን ማድረግ ጀመሩ እነሱ ማለት ፊሊንግ ማድረግ ጀመሩ። ከዛ ሰዎቹ ላይ በደንብ ማየት ጀመሩ። ከዛ ሲያዩቸው ሰዎቹ እግራቸው ምናምን ነገር በቃ የሰው ልጅ አይመስልም፣ ብላክ ነገር ነው ማለት ነው። እግራቸው ኮምፕሊትሊ እንደዚህ ነበር የሚመስሉ ላይክ ምንድን ነው ኮቴን የሚባለው ብቻ እንደዚህ የሆነ የፈረስ ነገር ነበር እግር ነበር የሚመስሉ። ከዛ በፊትም ግን ኖራ እንድትጠራጠራቸው ያረጋት ነገር ምንድን ነው ላይክ ለብሰው የነበሩት ላይክ የ70 ሴንቸሪ ውስጥ እንዳሉ ሰዎች ነው። ሁሉም ሰው የትልልቅ ሰው ልብስ ምናምን እንደዛ አይነት ልብሶችን ነው ለብሰው የመጣው። ከዛ ዋው እነዚህ ሰዎች ቤታቸው ሰፊ ነው፣ ሀብታም ናቸው፣ ለምንድን ነው እንደዚህ አይነት ልብስ የሚለብሱት የሚል አንድ ኮንፊውዥን የፈጠረባት ሌላኛው እሱ ነገር ነበር ማለት ነው። ከዛ ከባንዱ ውስጥ እንዳልኳቸው አንዱ ይሄን አየ ማለት ነው። ኖራ ይላታል ከጀርባ ማለት ነው። ከዛ አይተሻቸዋል? አራራ እግራቸው ከዛ እግራቸው ስታይ እግራቸው ምን አረ ጥቁር ነው፣ አረ የሰው ልጅ እግር አይደለም። ከዛ ኖራ ታያለች ማለት ነው። ኖራ ሲታይ እውነትም ጥቁር ነው፣ ምንም ከላይ የሰው ልጅ ነው የሚመስሉት እንጂ ከስር ምናምን ነገር ልብሱ የማይሸፍንበት ቦታ እግራቸው ጥቁር ነው፣ እንደ ፈረስ እግር ነው የሚመስለው ማለት ነው። ከዛ ኖራ ጭራሽ ኮንፊውዝ ማድረግ ጀመረች ማለት ነው። በዚህ ጊዜ መስፈናቸውን እየቀጠሉ ግን ድምጻቸው በጣም እየቀዘቀዘ ነበር፣ እየቀዘቀዘ ቢኮዝ ሙዚቃው ጋር ሳይሆን ሀሳባቸው የነበረው እዛ ጋር ነው ማለት ነው። ፈሩ በጣም ማለት ነው። ከዛ በኋላ ብሬክ ለማድረግ ወሰኑ። ከዛን ከነዚህ ከዎኪንግ ዴል በላቸው ለነሱ ለአንዳቸው ይነግሩታል ማለት ነው። እኛ ብሬክ መውሰድ እንፈልጋለን ይሉታል ማለት ከዛ እሱ ውሰዱ ምናምን ይላቸዋል፣ ይፈቅድላቸው። ከዛን ወደዚህ ሩም ተመለሱ ማለት ነው። ወደዚህ ሩም ተመልሰው ማውራት ጀመሩ። አረ እነዚህ ሰዎች ሪል ሰዎች አይደሉም፣ እግራቸው እንደምታዩ ነው። እሷም ቅድም
ኤክስፒሪየንስ ያደረገችውን ያየችውን ይሄ እጇን ስትጨብጣት ፕላስቲክ ነገር እንደሆነ ምናምን ትነግራቸዋለች። ከዛም ባንዶቹ ጭራሽ ኮንፊውዝ ማድረግ ጀመሩ፣ ፈሩ ምናምን ነገር ማለት ነው። ሰው ባንዶቹ ለኖራ ምን ይሏታል? ጥልን መውጣት አለብን፣ ይሄማ አያዋጣንም፣ ይሞታል ምናምን ብሎ ሀሳብ ያቀርቡላል። እሷ ደግሞ እነዚህ ሰዎችን ልናመልጣቸው አንችልም ማለት ላይ ሂውመን ቢንግ አይደሉም፣ ስለዚህ ይገሉናል፣ እኛንም ወደ እነሱ ይቀይሩናል፣ ስለዚህ ማምለጥ አንችልም። ምንም ሀፕን እንዳላረገ ነገር ዝም ብለን እዚሁ መድረኩ ላይ መስፈን መቀጠል አለብን ትላቸዋለች ማለት ነው። በዚህ ሰዓት ነው ሩም ውስጥ ባሉበት ያቺ ሴትዮዋ መጀመሪያ የደወለችላት ሴትዮዋ ትመጣና ኖራ ብሬክ ማድረግ እንደፈለጋችሁ ሰማሁኝ፣ ምንድነው ችግር አለ ምናምን ትላታለች። አረ ምንም ችግር የለም እኛ ስለደከመን ነው እረፍት መውሰድ ፈልገን ነው እንጂ ምንም ችግር የለውም። ሴትዮዋ እንደዚህ ካለች በኋላ ትወጣለች ማለት ነው። አሁን እነ ኖራ ያላቸው ቻንስ ምንድነው? መስፈንና መስፈን ብቻ ነው። ስለዚህ ምንድነው የወሰኑት? እንዘፍናለን፣ ተመልሰን እንደ በፊቱ እንዘፍናለን፣ መድረክ ላይ ምንም ነገር ሀፕን እንዳላረገ ነገር አክት እናደርጋለን፣ ነገር ግን ልክ ስነጋ እንወጣለን። እነዚህ ሰዎች በዛ ሰዓት መንቀሳቀስ ተስማሙና ወደ መድረኩ ተመለሱ። ከዛ እንደዚህ በዚህ በልኩ ባሉበት ሰዎች እነሱ እየደነሱላቸው ምናምን ሰዓቱ 10 ሰዓት ሆነ ማለት ነው። ከሌሊቱ 10 ሰዓት ሆነ። አሁን በዚህ ጊዜ ባንዶቹ አንዳንድ ነገር ኤክስፒሪየንስ ማድረግ ጀመሩ፣ አንዳንድ ነገር ማየት ጀመሩ። ላይክ ማብራቶቹ ረገፉ፣ ከላይ ያሉ ማብራቶቹ ረገፉ፣ ግድግዳዎች መውደቅ ጀመሩ ምናምን። ከዛ እነዚህ ሰዎች ደግሞ ጭራሽ መንቀሳቀስ አቆሙ ማለት ነው። እንደ ሮቦት ቆሞ ቀሩ። በዚህ ሰዓት ነው እነሱ እቺ የመውጫ ሰዓታችን ብሎ የወሰኑት ማለት ነው። በዚህ ጊዜ ሁሉም መንቀሳቀስ ስላቆሙ ቤቱም መፈረካከስ ስለጀመረ እነሱ ወደ ውጭ ሮጡ ማለት ነው። ወደ ውጭ ሮጠው ሲወጡ አንድ ሰው ያገኛሉ። ከዛ ያ ሰው ያወራቸዋል። ሲያወራቸው ኖ እኛ ላንተ አንነግርህም፣ እናውቃለን፣ ጂኒ ሰይጣን እንደሆንክ እናውቃለን፣ ስለዚህ አንነግርህም ምናምን ነገር ይሉታል። ከዛ ሰውዬ ወሬ ተወክንባ ምን እንደምታወሩት ይሏቸዋል ማለት ነው። ከዛ ነው አንተ ሰይጣን ኖ ምን ነው የምታወሩት? በዚህ ሰዓት ነው የሰው ልጅ መሆኑን የተረዱት። ከዛ በኋላ ይነግሩታል ማለት ነው። ለሰውየው ሀፕን ያደረገውን ነገር ይነግሩታል። ሲገቡ የገቡበትን ቤት ነሳይቻቸዋለሁ፣ አይታቸዋል። ምን እንደሚመስል ይሄን ነበር የሚመስሉ፣ ሲወጡ ይሄን ነበር የሚመስለው። ኮምፕሊትሊ ዲፍረንስ ማለት ነው። ከዛን ለሰውየው መንገድ ጀመሩ ማለት ነው። ማለት ሀፕን ያደረገውን ነገር ማስረዳት ጀመሩ። ከዛን ሰውየው ነገራቸው፣ እንዴ ይሄ ቤት እኮ እኔ ሳልወለድ በፊት ነው እንደዚህ ተዘግቶ የተቀመጠው፣ ማንም አይገባም፣ ማንም አይወጣም፣ እንደዚህ ነው ያለው እኔ ከመወለዴ በፊት ይላቸዋል ማለት ነው። በዚህ ሰዓት እነ ኖራ ተረዱ ማለት ነው። የሰው ልጅ እንዳልነበሩና ኮምፕሊትሊ ለሰይጣን እየዘፈኑ እንዳመሹ ተረዱ ማለት ነው። ከዛን በፍጥነት ከዛ ሮጦ ጠፉ። ታንክ ዩ ጋይስ።